ማደራሽ ይሰማል አይደል? ለይዳ እሺ ለምጣት ይሻገር ያለች ነው ይላችሁ ገረፉት ህዝብ ነው ታጋዩ ትላለች። እውነት ነው አይደል? የታገለ ያለ ህዝብ ነው አይደል? አዎ ሁላችንም ፋኖ ነው። ህዝብ ነው ታጋዩ ደፋ ቀና ብሎ ቀንከሌት ጠንፍሮ የተትረፈረፈ በቂምርት አዝምሮ ስራብ የሚያበላኝ ስጠማ የሚያጠጣኝ ስታረዝ አልብሶ ስቆስል የሚያወጣኝ አስታሞ የሚያድነኝ ስሰበር አጥኖ ህዝብ ነው ታጋዩ ከኛ በላይ ፋኖ ለጉልበቱ ሳያዝን ለሀብቱ ሳይሳሳ ግባት አቅርቦቱን ራት ቁርስ ምሳ ተተኳይ ሲያልቅብን ጥይት እየሞላ ግንባር የሚዋደቅ እየያዘ ዱላ አብሮ ከፋኖ ጎን ስለተሰለፉ ለድሉ መሳካት ህዝብ ላይ ነው ቁልፉ። መውዜሩን ወልውሎ ሸክፎ እንደናጼ በሚያማልል ዜማ የድምጽ ቅላጼ እየተጎማለለ በሚያስፈራ ግርማ ቅኔ እየተቀኘ በስርቅርቅ ዜማ ታያት ቅድማያቱ በወረሰው ወኔ ሲዋጋ ያየሁት ጀግና በዘመኔ አሻፈረኝ ብሎ ፎክሮ እያቀራራ ሞትን የሚፋለም ፊት ለፊት ሳይፈራ ህዝብ ነው ታጋዩ ልባም ውስጠ ወይራ። ጊዜ ባገነነው ሲጨቆን ሲነካ ክላሹን ተማምኖ የገባ ከጫካ ሞቱን የመረጠ ነጻነት ሲጠማ ፍርድ ሲገመደል ልቦናው የደማ በድንጋይ አብርሮ መትረይስ የቀማ ዙ በክላሽ ማርኮ ምሽግ የሚያፈርሰው ሰው ነው ሲሉት መንፈስ ነው ሲሉት ሰው ነፍጠኛው አማራ ወንድ አባቱ ልጅ ሲተኩስ ማናይቶት ሲያስጓጉረው እንጂ አይደለም። ሲፋለም አርፍዶ ሲፋለም የሚያመሽ ጀግና ይበገሬ ለጠላት የማይሸሽ የጠላትን መንጋ የሚያንቀጠቅጠው ህዝብ ነው ታጋዩ ሰይፍ ይዞ የወጣው። በደርግብ ስቃዩ ሲብስ እየቀደም እንደ ጅረት ሲፈስ የንጹህ ዜጎች ደም ቆላ ደጋ ሳይል ከተማና ገጠር በየሸንተረሩ ሲረግፍ የሰው ዘር የሰው ልጅ እንደ በግ ሲታረድ በቢላ አማራነ ተብሎ ሲገደል በጅምላ በጩቤ በገጀራ በቀስትና በጦር ታድኖ ሲረሸን ተለይቶ በዘር ለስራ እንደወጣ አውሬ በልቶ ሲቀር ሞት ለደገሱለት ቀሪ ህዝብ ጠበቃ ለመሆን የቆመ አጥቂውን ሊያጠቃ ያጸድቅ ወስኖ ፍትህን በክንዱ ዛሬ የሚዋደቅ ለነገ ትውልዱ ዝናሩን ከርግዶ ብረቱን ወልውሎ ህዝብን የተነሳው አሻፈረኝ ብሎ ሀብትና ንብረቱን ያላግባብ ሲቀማ ተፈናቃይ ሲሆን ከአባቱ ባድማ መንግስት ላይ በሚል ነፍሰ በላ ገዳይ አደጋ ላይ ሲወድቅ የህልውናው ጉዳይ እየተበደለ ችሎ መታገሱ እንደማይበጀው ሲያውቅ ፈጽሞ ለራሱ ግብሩ ተቀይሮ ግንባሩ የቀላ ደጉ ባላገር ነው የሆነው ግስላ።